ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አደራችሁ? ኤሚ ነኝ። በመጀመሪያ ሃፒ ማዘርስ ዴይ። ዛሬ እኛ ቀንና የእናቶቻችን ቀን፣ የሁሉም እናቶች ቀን ነው። ለሞቱትም ነፍስ ይማር። ሃፒ ማዘርስ ዴይ ኢን ሄቨን እላለሁ። እና ያው እንግዲህ ታውቃላችሁ አሁን ቢካም ቲክቶከር ምናምን እና በየቀኑ አፕዴት የማደርጋችሁ ነገሮች አሉ፣ ቪዲዮዎች የምለቃቸው እና አሁን ቪዲዮ መልቀቅ የምፈልገው እና መናገር የምፈልገው ትንሽ መልእክት አለሽ። ከዛ በፊት ግን በመጀመሪያ በጣም ብዙ ሰፖርት የሰጣችሁኝ፣ ያው በመጀመሪያው ትንሽ ኢሞሽናል ምናምን ወይ ተናድጄ አይደለም እንደዛ የለቀኩት፣ ግን በጣም ነው የማመሰግነው ከልብ። ያው አለ አይደለ እንደውም ለሱ ቪዲዮ ለቃለሁ ብዬ ነገሮችን ነበር፣ ግን ያው አንዳንድ ሰው ሁለት ሶስት ሰው ነው ምንም ብዙ አይደለም። ብዙዎቹ ያው ፖዚቲቭ እንትን ያላቸው which is I really appreciate it anyways። እሺ ወደ ዋናው አሁን ወደ ስራ እንግባ። እሺ ባለፈው የፖስትኩት አለ፣ እሱም ያው ጥያቄ እንደሚመጣ እኔም አውቄዋለሁ። የግራጁዌሽን 2027 የሚለው ነው እና ምን አሉኝ አንዳንዶቹ ያው ኢንቦክስ ያደረጉት 2026 ማለትሽ ነው አሉኝ። አይደለም 2027 ነው። አይዲያውም ገብቶኛል እንዳልተረዳችሁት፣ ምክንያቱም ሬጅስትሬሽን ይላል። አንዳንድ ያው በደንብ ስፔሲፊክ የሆነ ነገር የሚገልጽ ነገር የለውም። ግን ያው ሆል አይዲያ ምንድን ነው ያን ያደረኩበት ምክንያት የሆነ ልምድ እንዲኖር በኮሚኒቲያችን ሃይ ስኩል ወይም የኮሌጅ ተመራቂዎች ከ2027 ጀምሮ ሬጂስተር ለማድረግ እና ሬጂስተር ሳደርግ ደግሞ ምንም አይነት ቅድመ ክፍያም ሆነ እንደዚህ አይነት ነገር የለም። ከክፍያ ጋር ባይ ዘ ዌይ ምንም አይነት ግንኙነት የለኝም። ምንድነው የእኔ ስራ ምንድነው? ሚዲያ ነው። ሀሳቦችን ብቻ ነው ወይም የሰዎችን ሀሳብ የኔን ሀሳብ አንድ ላይ ጨምቆ ለህብረተሰቡ የሚጠቅም ነገር ወደ ቴብል ላይ ማምጣት ነው። እሱም የ2027 እንዳልኳችሁ ተመራቂዎች which is እንደኔ ሊሆን ይችላሉ፣ ሲንግል ማም ሊሆን ይችላሉ፣ ወይም ደግሞ ከኢትዮጵያ ገና አዲስ የመጡ ወይም ከሌላ ሀገሩ አዲስ ሊሆን ይችላሉ፣ ወይም ደግሞ እንደዚሁ ያው በፋይናንሻልም ገባችሁ ላይክ ያው የዚህ ሀገር ኑሮ ታውቁታላችሁ። በጣም ብዙ ነገር አንዱን ስንል አንዱ እና አይሞላም። ስፔሻሊ ደግሞ በአሁኑ ሰዓት ማለት ነው ፋይናንሻል ነገር በጣም ላይክ ታይት እየሆነ ነው። ያው ማለት ወደሱ ዝርዝር አልገባም፣ ምክንያቱም ብዙዎቻችሁ ትረዱኛላችሁ ብዬ ገምታለሁ።